ኢትዮጵያ የማይስቁ ሰዎች ያሉባት ሀገር ተብላለች። ጥናቱም በሁሉም እድሜ ክልል ባሉ ዜጎች ላይ የተሰራ ሲሆን የፓርላማ አባላትን ግን አይመለከትም። የዓለም የሳቅ ንጉስን ያፈራች ሀገር የሚስቅ ማጣቷ ቢያስቅም የህዝብ ተወካዮች ምክር ቤት ግን ዳግማዊ የዓለም የሳቅ ንጉስን በቅርብ ጊዜ ውስጥ አምጦ እንደሚወልድልን ይጠበቃል። ወደ ቀዳሚ ዜና አልፋለሁ። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ። ሉፕ በመቅበር ዘላቂ መፍትሄ ባይመጣም ቦምብ በመቅበር ግን ትውልድ እንዳይቀጥል ማድረግ ይቻላል ሲል የኢትዮጵያ አርብቶ አደሮች ህብረት ተናገረ። ምን ያገናኛል? ይገርም ቡና። ሱዳን የኢትዮጵያን ድንበር ጥሳ ገባች ተብሎ የሚናፈሰው ወሬ የሐሰት ወሬ ነው ሲል የኢትዮጵያ ቀይ መስመር አስማሪ ኮሚቴ ተናገረ። ኮሚቴው በገለጻው አሁንም መንግስት ቀዩን መስመር የሚያልፉትን አያልፍም ብሏል። በተያያዘ ዜና መንግስት ከለር ብላይንድ ነው። ከአዲስ አበባ ነዋሪዎች በበለጠ የአዲስ አበባ አበቦች ውሃ ያገኛሉ ሲል አንድ ጥናት አስታወቀ። የአፍሪካ ዋና ከተማ በመባል ወግወጉን የያዘችው አዲስ አበባ ነዋሪዎቿ በውሃ እጦት ምክንያት እንባ አውጥተው እያለቀሱ ነው ተብሏል። በዚህ ጉዳይ ላይ ያነጋገርናቸው የውሃና ፍሳሽ ባለስልጣን እንደነገሩን ከሆነ የህብረተሰቡን ችግር ለመቅረፍ የማንቆፍረው ጉድጓድ ስለሌለ ስትራመዱ እያያችሁ። በተያያዘ ከነገ በስቲያ ለሚከበረው የቢጫ ጀሪካን ቀን የአዲስ አበባ ባህልና ቱሪዝም ቢሮ 150 ሚሊዮን ብር ከ75 ሳንቲም መድቧል። የሚገርም ነው። ወደ አፋር ክልል 500 ኩንታል የእርዳታ እህል ጭኖ ሲሄድ የነበረው ተሽከርካሪ በቦታው ሲደርስ እኛ ነው የምናወርደው። ወንድ የሆነ ያወርደዋል። እኛ ምን እንሰራለን? እኛ ከመንገድ ዳር መብራቶች ጋር ጸብ በመፍጠር አምፖል የሚያረግፉ ግለሰቦች ማታ ማታ ከሚሰራው ሃንግ ላይ ኮሚሽን አላቸው። ለዚህም እንደ ማስረጃ የቀረበው የሚበሉት ምግብና መጠጥ መብዛቱ እንደሆነ ተጠቁሟል። ይገርም ነው። በኔ በኩል የሰዓቱን ዜና ጨርሻለሁ። ለቢዝነስ ዘገባው ደግሞ ምናለ ስቱዲዮ እየጠበቃችሁ ነው። እንደምን ዋልክ ምናለ? ቢዝነስ ዘገባ መቀጠል ይችላል። አመሰግናለሁ። ከሰዓቱ የቢዝነስ ዘገባ ጋር ምናለ ያረጋል። ቅቤን ከባዕድ ነገር ጋር ቀላቅሎ ሲሸጥ የነበረው ግለሰብ ቅቤ ከየት ነው የሚያገኘው? በህብረተሰብ ጥቆማም እጅ ከፍንጅ የተያዘው ግለሰብ ፖሊሶች ወደ ህግ ቦታ እያነጠሩ ወስደውታል። በዛሬው የወርቅ ገበያ ግብይት 24 ካራት ወርቅ ከሌባ ላይ በጣም ርካሽ ነው። ወርቅ ለመግዛት አስበው የወጡ አዲስ ሙሽሮችም ወርቅ ስለተወደደ ለጣታቸው ባሌስትራ ገዙ። የኢትዮጵያ እንባ ጠባቂ ተቋም ካቀደው በላይ ብዙ እንባ መሰብሰብ መቻሉን ለዘና ዜና ዘገበ። ለዚህም ስኬት ያበቃቸው ህብረተሰቡ የአንበሳውን እንባ ይወስዳል ተብሏል። የተቋሙ ፕሬዝዳንትም እያነቡ እንደገለጹት በቀጣዩ ቀናትም እንባዬ ከጓዳዬ በሚል መሪ ቃል የቤት ለቤት እሪታ እንደሚካሄድ የእንባና ኢነርጂ ሚኒስቴር አሳስቧል። ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች። ብድሩም ለቅንድብ ጠርዝ ጫፍ በር ክትባት የሚሆን ነው ተብሏል። ተጨማሪ አለ። ይቺ ብድር የማይሰለቻት ሀገር አሁንም ተበድራለች። መቼ እንደሚከፈል ያልታወቀው ይህ ብድር ቀጣዩ ትውልድ መከራውን በልቶ እንደሚከፍለው በውሉ ላይ ተቀምጧል። ብድሩም ለጤና በሚል ማሊያ የትጥቅ ትግል ለሚያራምዱ ምስኪን ነፍሰ ገዳዮችም የሚበረከት ነው ተብሏል። ብድሩንም የተቀበሉት የገንዘብ ሚኒስቴር ዴኤታ የተበድሮ ሯጭ ቋሚ ኮሚቴ ዋና ፕሬዝዳንት ሲሆኑ ስለ ብድሩም የሚከተለውን ሐሳብ ሰንዝረዋል። እንግዲህ እንዳያችሁ ተበድረናል።
ከዚህ በኋላ ግን ኢትዮጵያ አትበደር ይሰለቻል። ሁሌ አምጡ ይሰለቻል። እኛም ደግሞ እንድናድግ ከፈለጋችሁ እናንተ እንድታግዙን የምንፈልገው ምንድነው? ይሄንን የድህነት ድልድይ አልፈን ወደ እድገት ድልድይ እንድንሻገር የድልድይ አበድሩን ነው። ወደ ቀዳሚ ዜና አልፋለሁ። አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቢስ ላይ ትኬት ቆራጭ ሊሆኑ ነው። እንደ ዩኒቨርሲቲ ተማሪ ፍርፍርና ፓስታ መቀለብ የሰለቻቸው አናብስቶች በቀጣዩ ቀናት ወደ ከተማው ጎዳና በመውጣት የህብረተሰቡን አንጀት ለመብላት መነሳሳታቸው ተገልጿል ሲል የነገረን የዝንብ መጫወቻ የሆነ ሽማግሌ አንበሳ ነው። አንበሳው ለዘና ዜና እንደተናገረው መንግስት ወደ ነበርንበት ጫካ ይመልሰን፣ አለበለዚያ ግን ፒኮኳን ኢትዮጵያ ራሷን በምግብ ቻለች። ኢትዮጵያ ራሷን በምግብ መቻሏን ተከትሎ የስንዴ ምርት ወደ ውጭ መላክ ጀምራለች። በዚህም ሀገሪቷ ምን ያህል እንደጠገበች ማሳያ ነው። ዘና ዜና የስንዴ ምርትን ወደ ውጭ ከሚልኩ ሞዴል አርሶ አደር ጋር ቆይታ አድርጓል። በዚህ በቀበሌው የሚደግፉን ድጋፍ አስተደጋገፍ አይደል፣ በጣም ደግፈውናል። አሁን የከርሞ ሽኩንታል የሰበሰብኩት አሁን 15 ሽኩንታል ሰብስቤ 10.8 ሚሊዮን 200 ሺህ ብር አለኝ። ኧረ 3 ሚሊዮን ነበረኝ መደብ ውስጥ አስቆር አለ መደብ ውስጥ እንትን ያለው 3 ሚሊዮን 13 ሚሊዮን ማለት ነው አጠቃላይ ያለኝ። እዛ ቀድም 10 አልኩኝ፣ አሁን 3 ሚሊዮን። ኧረ ላሞቹ ቤትስ ያለው 2 ሚሊዮን። ላሞቹም ጋር 2 ሚሊዮን አበድሬያቸዋለሁ። ለላሞቹ ማላበድረው የለም ሁሉም አበድረኝ ነው የሚል አበድረኝ ነው። አንተ ስኬታማ ገበሬ ነህ አበድረኝ ነው። አበድራለሁ። አሁን ባለፈው ለሚስቴ እናት አበደርኳት። ያው ደስ ትለኛለች። ያው ትንሽ ልጅ ናት የሚስቴ ከሚስቴ እንደውም እሷ ትሻላለች። አሁን ማንበል ስንበላ ነው የምንውለው፣ ቁርስ ስንበላ ነው የምንውለው፣ ምሳ ስንበላ ነው ቅቅል ጥብስ ነው የምንበላው። ማንበል የለም። በፊት በነበረው ስርዓት ምን ነበር የምበሉት? በፊት ምንም የቡዳ መድኃኒትን ከሀገር ለማስወጣት ሲንቀሳቀሱ የነበሩ ግለሰቦች በህብረተሰብ ጥቆማ ለፈለፉ። በተያያዘ የረጋ ዘይትን በመሸጥ የህብረተሰቡን ጤና ሲያጎድል የነበረው ነጋዴ በህብረተሰብ ዱላ ተረጋጋ። በአረንጓዴ አሻራ 100,200 ችግኞችን የተከለው ግለሰብ ትላንት ማምሻውን በተተኮሰበት ጥይት ጸደቀ። ወደ ቀዳሚ ዜና እናልፋለን። አብዛኛው የኢትዮጵያ ህዝብ ቁርስ እንደማይበላ ድል ቁርሱ ተናገሩ። ድል ቁርሱ እንደተናገሩት ትንታጉና ነበልባሉ ኑሮ በተፋጀበት በዚህ ጊዜ ግስላው ችግር ተጨምሮ ህይወት አረድ አንቀጽ ውስጥ ገብቷል። በዚህም ልበ ቆራጡ ህብረተሰብ በአመጋገብ ዙሪያ የሰው ኃይል አመጋጋቢውን መከተል እንዳለበት አነፍናፊው ንስሩን ተከትሎ ሐሳቡን ሰንዝሯል። አሁንም ቢሆን ሀገር ወዳዱ የኢትዮጵያ ህዝብ አይበገሬውን ረሃብ ለመበገር ሎጂስቲክ አሳላጩን የሙጥኝ በማለት ሳተናውን ድህነት በነጎድጓዱ መፋለም እንዳለበት ቆራጡና ጀግናው ህዝብ መነሳሳቱ ተገልጿል ሲል የዘገበው ካርታን እንደ ምድር አንባቢው ነው መሰለኝ። ወደ ቀዳሚ ዜና እናልፋለን። ወንዝ በመጥለፍ ጓሮውን ሲያለማ የነበረው ግለሰብ ከትላንት በስቲያ ወንዝ መስሎት ሰው ጠለፈ። የጠለፈውንም ሰው ጓሮ ላይ በመንከባከብ ከቀድሞ የተሻለ ገቢ እያገኘ መሆኑን ለዘና ዜና ተናግሯል። አሁንም ቢሆን ጠለፋን ፈጣንና ዘመናዊ ለማድረግ እየተሰራ ሲሆን የገንዘብ ልውውጡን ኤሌክትሮኒክስ ክፍያን ሊከተል እንደሚገባው የነገረን ሰው 1 ሚሊዮን ብር ካላመጣ ተብሎ ገንዘብ እያሰባሰብን ነው። አንተም እንድታዋጣ አረን የለኝም ማን ሁሉ ብሎ መዋጮ ተጠለፈ መዋጮ ወለደች መዋጮ እንዴ! ኧረ ተው በእናታችሁ። ቆይሽ ወይ ጠለፈ ልስጣችሁ። የልጆች የትምህርት ቤት ክፍያ መጨመሩ ወላጆችን እንዳሳሰባቸው ተናገሩ። ሁኔታው በዚህ ከቀጠለ ልጆቻችንን እስከ 7ኛ ክፍል ብቻ አስተምረን ዶክተር ለማድረግ እንገደዳለን ብለዋል። የትምህርት ሚኒስቴርም ጉዳዩን እንዲያጠናው በተደጋጋሚ ቢነገረውም አስገራሚው ነገር የትምህርት ሚኒስቴርም እንደ ሰነፍ ተማሪ አጥና ሲባል ነው የሚያጠናው። ትላንት ማምሻውን በተከፈተው ህገወጥ የሰዎች ዝውውር የብሔራዊ ቡድኑ አጥቂ ሊቢያ በረሃ ላይ ተሸጠ። በሽያጩም ደላሎቹ የተሻለ ጥቅም ያገኙ ሲሆን ተጫዋቹ የያዘው ከፍተኛ የኩላሊት ጥራት ለሽያጩ አስተዋጽኦ አድርጓል ተብሏል።
ጊዜው እየሮጠ ነው ሲሉ የበቆጂ ከተማ ነዋሪዎች ተናገሩ። ሁኔታው በዚሁ ከቀጠለ 2016ን በ2 ደቂቃ ከ16 ሰከንድ ለመጨረስ ሁሉም ኢትዮጵያዊ መሯሯጥ አለበት ተብሏል። ትላንት ማምሻውን 2 ግለሰቦች በሰላማዊ ዜጎች ላይ ጨለማን ተገን አድርገው ሎሚ ወረወሩ። ሎሚ የተወረወረባቸው ሴቶችም ወርዋሪዎቹን ይዘው ወደ ጥግ ወስደው በቋቋ ጫማ ወግረው ቆሞ የመቅረት መብታቸውን አስከብረዋል። ወርዋሪዎቹም ላይ በተደረገው ድንገተኛ ብርበራ እያንዳንዳቸው 50 ሎሚ የተሸከሙ ሲሆን ሸክሙን ወደ ጌጥ በመቀየር ሲንቀሳቀሱ እንደነበረ ኮማንድ ፖስቱ ፖስት አድርጓል። ላይክ አድርጉላቸው። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ? ለሀገር እድገት ሮጣለሁ በሚል መሪ ቃል የተደረገው የጎዳና ላይ ሩጫ የጎዳና ተዳዳሪዎች አሸነፉ። ሩጫው 10 ኪሎ ሜትር የሸፈነ ሲሆን ያሯሯጣቸው ደንብ ደግሞ 5 ኪሎ ሜትር ላይ የሙዝ ረፍት ወስዷል። ሩጫው የአፍሪካ ህብረት እስኪጠናቀቅ ድረስ የሚቀጥል ሲሆን ለአሸናፊዎቹ ጫማቸው ሲቀደድ ማጣበቂያ የሚሆን ማስቲሽ እና ቤንዚን የተነከረ ሹራብ ተበርክቶላቸዋል። የኢትዮጵያ እግር ኳስ ተጫዋቾች በሜዳ ላይ የሚያፈሱት ላብ የሜዳውን ጥራት እየጎዳው ስለሆነ የተጫዋቾቹን ላብ በባልዲ መቅዳት ተጀመረ። በዚህ ጉዳይ ላይ ማብራሪያ ያሰጡት የፌዴሬሽኑ ፕሬዝዳንት ሲሆኑ እየፈሰሰ ያለው የተጫዋቾቹ ላብ ሳይሆን የደጋፊዎች እንባ ነው ብለዋል። የፀጉር መሳሳትና መመለጥን የሚከላከል አዲስ ቴክኖሎጂ ከዘራ ተሰራ። ፎሮፎሮትን ይገላል። ከገደለም በኋላ በፍጹም እንዳይሸቱ ያደርቃቸዋል። እንኳን ደስ አላችሁ። ፎሮፎር ምንድነው? የዘራ ማስጠቂያ ነው እንደምታስልብቡ? ምን ማለት ነው እንዴ? ምን መላጣ አስቦን? በቃ መላጣ ነኝ። ምንድነው ታዲያ እንዴ? ምን መቀየር እኮ ይችላልኝ እኮ። ምን ቀይሬ ላሳያችሁ? ይሄው ቆይ፣ ይሄው አየ ኧረ በለው። ይሄ በዛብኝ። ትንሽ ይቀየርልኝ። ቆይ ምንድን ነው አይሰራም እንዴ? ኧረ በለው። ይሄም አይሆንም። ይሄ አይሆንም። ኧረ በለው። ይሄ እንዴት ይሆናል? አይሆንም። አይሆንም። ቆይ አለ ሌላ። ይሄ ይሻላል እንዴ? ይሄማ በሬ ነጋዴ ነው መስሎ። አይሆንም። በቃ በጣም ነው ይሄ ተመቸኝ። በቃ የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምን አለ ያደርጋል እየጠበቃችሁ። ባለፉት 24 ሰዓታት በተደረገ የሬሳ ምርመራ 420 ሰዎች በህይወት ተገኙ። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቁ። ምን አይነት ዜና ነው የሰጣችሁ? ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው። የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምናለ ስቱዲዮ ኤ እየጠበቃችሁ ነው። እንደምን ዋልክ ምናለ? አለው ደህና። እኔ ግን ቢዝነስ አንባቢ ነኝ። አረባከ መልካችሁ ይመሳሰላል ታውቃለህ። ምናልባት ይሆናል እንግዲህ ሁለታችሁም ጅፊት። የት ሄዶ ነው እሱ? እሱ ዛሬ ከባለስልጣኖች ጋር ኳስ ይጫወታል። አረባከ የት የሚችለውን አረ እንዳይጠልፉት። አይ እነሱ የሚጠልፉትን ያውቃሉ። በቃ እሺ መቀጠል ትችላለህ። አመሰግናለሁ። የካራቴ ስፖርት እንዲያድግ ከተፈለገ አበዳሪዎቻችን ላይ እንቀየርባቸው ተባለ። በዚህም ብዙ ተበዳሪዎች የተሳተፉበት መርሃ ግብር የተዘጋጀ ሲሆን ሁሉም ተበዳሪዎች በአንድ ድምፅ ብሩ መክፈል ቢያቅተን አናቱን መክፈል አያቅተንም ብለዋል። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ
ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኝም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። አንዳንድ ትልቅ ሰዎች እንደተሳፈሩ ቢታመንም በሹፌሩ የአነዳድ ችግር ከወንበራቸው ወድቋል። በዚህም ስለ አነዳዳቸው አስተያየት ለመስጠት የተሞከረ ሲሆን ከፊት ለፊት እንደሚታየው ሹፌሩን ማነጋገር የተከለከለ ነው። ስደተኛው ወቸጉድ ተብሎ በሚጠራው ፖድካስት ላይ በአቅራቢነት የምናውቀው አቤል ምስራቅ ጆሮ ጌጥ ማንጠልጠል ጀመረ። በተፈጥሮ ያንጠለጠለውን ነገር ረስቶ ጆሮ ጌጥ ማንጠልጠሉ ወቸጉድ ያስባለ ጉዳይ ሲሆን ሁኔታው በጊዜ ካልታረመ በቀጣይ ደግሞ ቤኪ 4 ኪሎ የዮኒ ዜማ ኪሎ ላይ ደርሶ ልናየው እንችላለን እንደ ማህደር ከበላ። የኢትዮጵያ አየር መንገድ ይሰራ የነበረው አቤል ምስራቅ ሎቲ ማንጠልጠልና ጸጉር ማሳደግ እንከለከል ነበር ብሎ ተቃውሞን ያሰማ ሲሆን ከንግግሩ እንደተረዳ ነው አቤል ምስራቅ መሆን የፈለገው ግራውንድ ቴክኒሽያን ሳይሆን ሆስተስ ነው። ሽጉጥ ተኮሳሉ ጎረምሳው ሰርግ ላይ፣ አሞራ ገደለ ወደቀ ከሰማይ። ነፍሴ ማር አሞራ አሞርዬ አሞሪም አሞራ ሙሽሪትን ስታይ መጣብ መከራ። አሁን ይጠንቀቁ ያንተ አይነት መሰሎች፣ ወደ አየር መጥተዋል ያልታወቁ ኃይሎች፣ ወደ አየር መጥተዋል ያልታወቁ ኃይሎች። እኛም መግቢያ ተናል የምሪቱ ሰዎች። ሀገር በቀል ስፖርት እንዲያድግ ከተፈለገ የዩኒቨርሲቲ የመመገቢያ ሳህኖች ላይ ገበጣ መጫወት መጀመር አለብን ተብሏል። የዩኒቨርሲቲ የመመገቢያ ሳህኖች ከመመገቢያነት ባለፈ ባሉት ክፍት ቦታዎች ላይ ጠጠር በማዘዋወር ለተማሪዎች መደበሪያ ለመፍጠር እየታሰበ ነው። በዚህም የመጫወቻ ድንጋዩንም ለማግኘት በየሳህናቸው ምስር ይጨለፋል። ከጉንጭ ላይ የሚወርድ እንባን ወደ ገንዘብ የሚቀይር አዲስ ማሽን ተሰራ። ማሽኑ የወንዶችንም የሴቶችንም እንባ በኩል አይን የሚያይ ሲሆን ስልክ ላይ በሚገጠም ኤቲኤስ አውቶማቲክ ቲር ሴንሰር አማካኝነት የትኛውንም የአዞ እንባ ወደ ትክክለኛ እንባ ይቀይራል ተብሏል። ጉንጭ ላይ የሚፈስን እንባ ኪስ ላይ ወደሚፈስ ገንዘብ በመቀየር ለብዙ እየያም ሰዎች መፍትሄ ይዞ መጣው ማሽን ለቅሷቸውን ተማምነው ለሚኖሩ ሰዎች በእንባ የረጠበ ትራሳቸውን በገንዘብ ለማርጠብ የሚያስችል ነው ተብሏል። በፊት ላይ ስራ ማጣት እንባ ነው፣ አሁን ላይ እንባ ራሱ ስራ ነው። ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። በፊት ወጡ የሚባለው ለሻይ ነበር፣ አሁን ግን ወጡ የሚባለው እንጦጦ ነው። ተራራውም ክበቡም ላይ የፈላ ነገር የሚጠብቃቸው ሰራተኞች በስራ ሰዓት የማይገኙ ከሆነ ደማችን ይፈላል ያሉ ተገልጋዮች ውጪ በር ላይ የተሰለፉ ሲሆን ችግኙን ተክለው ሲመለሱ ባናታቸው ተክለን የጫማ አሻራችንን ፊታቸው ላይ ለመስጠት እንገደዳለን ብለዋል። እኔ በአሁኑ በዓል ደም የሚባል አልፈለኩም። ደም የሚባል ደበቀ ጭራሽ እኔ ቢላ ማነሳው ለድፎ ነው እያልኩ ነበር። ድፎ የምበላው ድፍት ብዬ ነው የተኛሁት። እንዴነሽና ጠላው ጠላ መሰለ እንዴ? አልቻልኩትም። ለጥ ግን ቤት በኩል ታስተኛለች ባለቤቴ እቺ ነቀርሳ እየመጣች ጭቅጭቋስ ማን ይቻለው? በበዓል ቀን እንዴት ተኛለ? ደም ሳይፈስበት ቤቱ እንዴት በዓል ይመስላል? እንዴት ነው ነገሮች? ሴትዮ ሰርኗን ብዬ በገዛ ደማ በዓሉን ታክብረው እንደዛው ላሰብኩኝ። ጭቅጭቋ በቃ ደም ይፍሰስልኝ፣ ደም ካልፈሰሰ ሞቼ እገኛለሁ። እቺ ሴትዮ እኔ እንደው በዓል በመጣ ቁጥር መነጀስ ለእሷ በዓል በመጣ ቁጥር በሬ ስትለኝ ለበሬ ስሮጥ፣ ዶሮ ስትለኝ ለዶሮ ስሮጥ። እኔ ይኸውልህ እሷን ከገባው በኋላ በጎኜ ነው የቀረሁት። በቃ በጣም ነው የተቸገርኩት፣ ግን ይሁን አልኩኝ። ብቻ እንደው ይገርመኛል እኮ አንዳንዴ እንደው የኔ ትዳር እንደው ወጣው ከብት ፍለጋ ዞርኩኝ መጨረሻ ላይ ምን የመሰለ ከብት አገኘሁ። ምን የመሰለ ከብት አቤት እንዴ! ከብት ቢሉ ከብት መሰለ እንዴ! ሱፍ ቢያረግ ታጨበጭብለታለህ። ትራፊክ ቅጣት የተማረሩ የታክሲ ሹፌሮች የአየር ላይ ታክሲ ሊጀምሩ ነው። ምድር ላይ የሚሰሩ የታክሲ ሹፌሮችና ረዳቶች
ከህጉ ጋር ተግባብተው መስራት እያቃታቸው በመሆኑ የአየር ላይ ታክሲ በመጀመር ከደመና ደመና አሞራ ሊያመላልሱ ነው። የአየር ላይ ታክሲ ወደ ስራ ሲገባ የትራፊክ ፍሰቱን ጭልፊት እንደሚያሳልጠው የተነገረ ሲሆን የመንገድ ትራንስፖርቱን ዘርፍ ጥምባንሳ ለኔ ተውት ብሏል። ረጃጅም ሰዎችም ጎንበስ ብለው እንዲሄዱ ማስጠንቀቂያ የተሰጣቸው ሲሆን በድንገት ብትገጩ ፕላን ሳይሆን ኤምአርአይ ትነሳላችሁ። የአየር ላይ ታክሲ በቅርብ ቀን ውስጥ ወደ ስራ ሲገባ ለብዙ ስራ አጥ እርግቦች የስራ ዕድል እንደሚፈጥር የነገረን ሲላ በቁራ በኩል መልእክት ልኳል። የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምናለ ስቱዲዮ ኤ እየጠበቃችሁ ነው። እንደምን ዋልክ ምናለ? አለው ደህና። እኔ ግን ቢዝነስ አንባቢ ነኝ። አረባከ መልካችሁ ይመሳሰላል ታውቃለህ። ምናልባት ይሆናል እንግዲህ ሁለታችሁም ጅፊት። የት ሄዶ ነው እሱ? እሱ ዛሬ ከባለስልጣኖች ጋር ኳስ ይጫወታል። አረባከ አዎ፣ የት የሚችለውን አረ እንዳይጠልፉት። አይ እነሱ የሚጠልፉትን ያውቃሉ። ኦ በቃ እሺ፣ መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከዘና ቢዝነስ ጋር ምናለ ያረጋልኝ። ወደ ቀዳሚ ዜና እናልፋለን። የነዳጅ መኪና ወደ ሀገር ውስጥ እንዳይገባ መከልከሉን ተከትሎ ሀገር ውስጥ ያሉትን የነዳጅ መኪኖች ማቃጠል ተጀመረ። ነዳጅ ከሚያቃጥሉ ተሰብስበው ይቃጠሉ የተባሉት መኪኖች እንደወጣባቸው ገንዘብ ወጥተው ቀርተዋል።